ባደረጉ ቃለ ምልልስ ላይ ተመስርቶ 3 ተጨማሪ ክሶች አቀረበባቸው። አቃቤ ሕግ በቀድሞ የሰላም ሚኒስቴር ዴታ እና የጨፌ ኦሮሚያ አባል በነበሩት አቶ ታዬ ደንደዓ ላይ 3 አዲስ ክሶች ማቅረቦች ጠበቃቸው አበራ ንጉሱ ለአዲስ ስታንዳርድ አስታወቁም። ክሶቹ የቀረቡት ዛሬ ህዳር 15 ቀን በዋለው ችሎት ነው። የዛሬው ችሎት ተሰጥቶ የነበረው አቶ ታዬ ደንደዓ ቀደም ሲል ከቀረቡባቸው 3 ክሶች መካከል ጥፋተኛ የተባሉበት ህገወጥ መንገድ ጦር መሳሪያ ይዞ በመገኘት በሚለው 3ኛ ክስ የቅጣት አስተያየት እንዲቀርብ ነበር። የተከሳሽ ጠበቃ አበራ አቃቤ ሕግ በዛሬው ችሎት የቅጣት አስተያየቶችን ከማቅረብ ይልቅ በ3 ተጨማሪ ክሶች ማቅረቡን ገልጸው የጠበቃው ወገን ስለ ጉዳዩ የአሰራሩን ለውጥ አስቀድሞ እንዳልተነገረው ተናግረዋል። አዲሶቹ ክሶች ዝርዝርም እንደ ጠበቃው ገለጻ አቶ ታዬ ደንደዓ ዛሬ 3 ተጨማሪ ክሶችን የቀረቡባቸው በቅርቡ ኮንሰርቬሽን ከተሰኘ ሚዲያ ጋር ባደረጉት ቃለ ምልልስ ላይ ባነሷቸው አስተያየቶች ነው። የመጀመሪያው ክስ በወንጀል ህግ አንቀጽ 254 ስር በተቀመጠው የህገ መንግስቱና የህገ መንግስታዊ ስርዓቱ መናድ በሚል ክስ ነው። አቃቤ ሕግ አቶ ታዬ ደንደዓ ላይ ይህንን ክስ ያቀረበው ታጣቂ ቡድኖች በተለይም ሸኔና ፋኖን የሚደግፍ ፕሮፓጋንዳ አሰራጭተዋል በሚል ነው። አቃቤ ሕግ በቃለ ምልልሱ የሰጣቸው አስተያየቶች በመንግስት ጠላቶችም ተብለው የተፈረጁ ኃይሎችን እንደመደገፍ ይቆጠራሉ ሲል ተከራክሯል ብለዋል ጠበቃው። ሁለተኛው ክስ በወንጀል ህግ አንቀጽ 337 መሰረት የቀረበ ሲሆን አቶ ታዬን በመከላከያ ሰራዊት ሐሰተኛ አሳሳች መረጃዎችን በማሰራጨት በተመለከተ የቀረበ ነው። በዚህ ክስ ላይም አቃቤ ሕግ አቶ ታዬ ደንደዓ በትግራይ ክልል ጦርነቱ ከመጀመሩ በፊት በሰሜን ዕዝ ላይ ስለተፈጸመው ጥቃት ሐሰተኛ መረጃ በመስጠት የመከላከያ ሰራዊቱን መልካም ስም አጉድፈዋል ሲል ክስ አቅርቧል። ሶስተኛው ክስ ደግሞ በወንጀል ህግ አንቀጽ 244 ስር የቀረበ ሲሆን አቶ ታዬ ደንደዓ በህጉ መሰረት የተመረጠውን መንግስት በተለይም የብልጽግና መንግስትን ስም በማጠልሸትና ስለ መንግስት ሐሰተኛ መረጃን በማሰራጨት ተከሷል። ይህም ክስ እንደሌሎቹ በዚያው ቃለ ምልልስ ላይ ብቻ በተሰጡ አስተያየቶች ላይ የተመሰረተ ነው። ህዳር 3 ቀን በዋለው ችሎት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንደዓ ከቀረቡባቸው ክሶች በሁለቱ ክሶች ነጻ ሲያሰናብታቸው በሶስተኛው ክስ ማለትም ህገወጥ መሳሪያ ይዞ በመገኘት ጥፋተኛ ብሏቸው ነበር። በወቅቱ ጠበቃ አበራ እንደተናገሩት የፌዴራል ፍርድ ቤቱም አቶ ታዬ ደንደዓ ከመጀመሪያው 2 ክሶች ነጻ አድርጓል። በእነዚህም ክሶች ለታጣቂ ቡድኖቹም ሞራላዊና የቃል ድጋፍ መስጠት እንዲሁም መንግስትን በኃይል ለመጣል የሚደረጉ እንቅስቃሴዎችን መርዳት የሚሉ ናቸው ብለዋል። ፍርድ ቤቱ አቃቤ ሕግ ያቀረባቸው ማስረጃዎች የወንጀል ድርጊት አይደሉም ሲል የወሰነ ሲሆን ይልቁንም ሀሳብን በነጻነት የመግለጽ መብታቸው ስር የተጠበቁ መሆናቸውን አብራርተዋል ሲል ጠበቃ አበራ አስረድተዋል። ሆኖም ፍርድ ቤቱ አቶ ታዬ ደንደዓ ያልተፈቀደ የጦር መሳሪያ ይዞ በመንቀሳቀስ በሚለው 3ኛ ክስ ጥፋተኛ ብሏቸዋል። እንደ ጠበቃቸው ገለጻ ክሱ ላይ መከራከያ ያቀረበ ቢሆንም ችሎቱ ግን አቶ ታዬ ደንደዓ መሳሪያውን ህገወጥነት ማረጋገጥ አልቻሉም በሚል ድምዳሜ ላይ ይደርሷል ብለዋል። ዛሬ በዋለው ችሎት ፍርድ ቤቱ ህገወጥ የጦር መሳሪያ ይዞ መገኘት በሚለው ክስ የቅጣት ውሳኔን በመስጠት አቶ ታዬ ደንደዓ ለአዲሶቹ ክሶች መልስ እንዲሰጡባቸው ህዳር 23 ቀን 2018 ዓ.ም ለተለዋጭ ቀጠሮ መስጠቱን የተከሳሹ ጠበቃ አበራ ገልጿል። የሰላም ሚኒስቴር ዴኤታ ሆነው ያገለገሉት አቶ ታዬ ደንደዓ ጠቅላይ ሚኒስትር አብይ አህመድ ላይ በይፋ ትችት ካሰሙ በኋላ ከስልጣናቸው የተነሱ ሲሆን በታህሳስ ወር 2016 ዓ.ም ቁጥጥር ስር መዋላቸው ይታወሳል። ፍርድ ቤቱ በነሐሴ ወር 2016 ዓ.ም አቶ ታዬ ደንደዓ በማህበራዊ ሚዲያ ላይ ባሰፈሯቸው ጽሁፎች ጸረ መንግስት ኃይሎችን መደገፍ አይሆኑም በማለት ከመጀመሪያዎቹ 2 ክሶች ነጻ አድርጓቸው እንደነበር ይታወሳል። በሶስተኛው ክስ የጦር መሳሪያ ወንጀሎችን በተመለከተ ያቀረባቸውን ክስ ተቀብለው እንዲከላከሉ ብይን ሰጥቶ የነበረ ቢሆንም የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ታህሳስ ወር 2017 ዓ.ም ውሳኔ በመሻር 3ቱንም ክሶች በድጋሚ እንዲታይ ማዘዙ አይዘነጋም። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም